በሰውነታችን ውስጥ ከ500 በላይ የተለያዩ ወሳኝ ተግባራትን ብቻውን የሚያከናውነው ጉበት የሰውነታችን ትልቁ የኬሚካል ፋብሪካና ዋነኛ የመርዝ ማጣሪያ አካል ነው። የምንመገበው ምግብ ወደ ኃይል ከመቀየር ጀምሮ በደማችን ውስጥ ያሉ መርዛማ ኬሚካሎችን፣ የአልኮል ተረፈ ምርቶችንና የመድኃኒት ቅሪቶችን ለይቶ የማስወገድ ከባዱ ኃላፊነት የጉበታችን ነው። ሆኖም ግን በአሁን ጊዜ የምንመገባቸው የስብና የዘይት መጠናቸው ከፍተኛ ሆኖ ምግቦች፣ አልኮልና ያልተስተካከለ የአኗኗር ዘይቤ በጉበታችን ላይ ከፍተኛ ጫና በመፍጠር ለቦርጭ፣ ለስብ ክምችትና ለጉበት መቁሰል ችግር ይዳርጉናል። ጉበታችን ህመሙ ከፍተኛ ደረጃ ላይ እስኪደርስ ድረስ ብዙ ጊዜ ምልክት ስለማያሳይ ሳይታመም አስቀድሞ በምግብና በመጠጥ መንከባከብ እጅግ አስፈላጊ ነው። በዚህ ቪዲዮ ለሁለንተናው ጤንነታችን መሰረት የሆነው ጉበታችን ከበሽታ የጸዳ እንደሆነና ስራውን በአግባቡ እንዲሰራ የሚረዱ በቀላሉ በቤታችን ውስጥ ልናዘጋጃቸው የምንችላቸው ምግቦችን እንመለከታለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አንደኛ፣ ነጭ ሽንኩርት። ነጭ ሽንኩርት በውስጡ አሊሲንና ሴሌኒየም የተባሉ ሁለት እጅግ ኃይለኛ የሆኑ ተፈጥሯዊ ነገሮችን የያዘ ሲሆን እነዚህ ንጥረ ነገሮች ጉበትን ከጥቃት በመከላከል እጅግ ከፍተኛ ጥቅም አላቸው። አሊሲን በጉበት ውስጥ የሚፈጠሩትን ኦክሳይዶችንና ነፃ አውራሪዎችን በመዋጋት የጉበት ሴሎች እንዳይጎዱና እንዳያረጁ የሚከላከል ሲሆን ሴሌኒየም ደግሞ ጉበታችን ራሱን በራሱን ለማስጣት የሚያደርገውን ተፈጥሯዊ ሂደት ያፋጥነዋል። ነጭ ሽንኩርትን አዘውትሮ መመገብ ጉበታችን በሰውነታችን ውስጥ ያሉትን ጎጂ መርዛማ ኬሚካሎችን ጠራርጎ እንዲያስወግድ የሚያገዙትን ኤንዛይሞች በከፍተኛ ሁኔታ እንዲለቀቁ ያደርጋቸዋል። የአስገራሚ ተክል በጉበት ዙሪያ የሚከማቸውን አደገኛ ስብ በመከላከልና በመቀነስ ረገድ ከፍተኛ አስተዋጽኦ ያበረክታል። በነጭ ሽንኩርት ውስጥ ያሉ ሰልፈር ውህድ በጉበታችን ውስጥ ያለውን የስብ መታቦሊዝም በማስተካከል ትርፍ ስብ በጉበታችን ሕዋሳት ላይ እንዳይቀመጥና የጉበትን ስራ እንዲያስተጓጉል ያደርጋል። በጉበታችን ውስጥ የስብ ክምችት ሲቀንስ ደግሞ ደም በቀላሉ እንዲያልፍና የጉበት የማጣራት ስራ ያለምንም ጫና እንዲከናወን ትልቅ አስተዋጽኦ ያደርጋል። ከዚህም በተጨማሪ ነጭ ሽንኩርት ኃይለኛ ተፈጥሯዊ ጸረ ብግነትና ጸረ ባክቴሪያ ባህሪ ስላለው በጉበታችን ላይ የሚፈጠሩ ማናቸውንም የውስጥ መቆጣቶችንና እብጠቶችን የማስታገስ ልዩ ችሎታ አለው። የጉበት ሴሎች በተለያዩ ምክንያቶች ሲቆጡና ሲያብጡ ወደ ሴሮሲስ ወይም የጉበት ጠባሳ ሊቀይሩ ይችላሉ። ነጭ ሽንኩርት ግን ይህንን የሴሎችን መቁሰል አስቀድሞ በመግታት ጉበታችን ጤናማና ብርቱ ሆኖ እንዲቀጥል ያደርገዋል። ይህ ተግባር ጉበታችን በአጭር ጊዜ ውስጥ አዳዲስ ጤናማ ሴሎችን እንዲተካና የተጎዱትን ክፍሎችን በፍጥነት እንዲጠገን ትልቅ አቅም ይሆነዋል። ይህንን ጥቅም በአግባቡ ለማግኘት ነጭ ሽንኩርትን በጥሬው መመገብ ወይም ቀቅሎ መጠቀም ይቻላል። በየቀኑ ጠዋት 1 ወይም 2 ፍሬ ነጭ ሽንኩርትን በትንሽ ማር ወይም ውሃ መውሰድ ጉበትን በዘላቂነት ለማደስ የሚረዳ ፍጹም ተፈጥሯዊ መፍትሄ ነው። ሁለተኛ፣ ጥቁር ቡና ያለ ስኳር። ቡና በውስጡ የያዛቸው አንቲኦክሲዳንቶች በጉበታችን ውስጥ የኮላጅን ክምችት እንዳይፈጠር ይከላከላል። ቡናን በአግባቡ የሚጠጡ ሰዎች ለከባድ የጉበት በሽታዎች የመጋለጥ ዕድላቸው እጅግ አናሳ መሆኑን በተደጋጋሚ የተደረጉ ጥናቶች ያሳያሉ። ቡና በጉበታችን ውስጥ ያሉትንና የጉበትን መጎዳትን የሚያሳዩትን እንደ ALT እና AST ያሉ ኤንዛይሞችን መጠን ወደ ጤናማ መስመር እንዲመለሱ የማድረግ አስገራሚ ተጽዕኖ አለው። ጉበታችን በቆሻሻ ወይም በበሽታ በመጠቃበት ጊዜ እነዚህ ኤንዛይሞች ወደ ደም ውስጥ በከፍተኛ መጠን ይለቀቃሉ። ቡና ግን የጉበትን ሴሎችን በማረጋጋት ኤንዛይሞቹ ከቁጥጥር ውጪ እንዳይሆኑ በማድረግ ጉበትን ከመቁሰል ይታደጋል። በተጨማሪም ቡና በጉበት ውስጥ ያለውን የአይረን ክምችት በማመጣጠን ከመጠን ያለፈ የብረት ማዕድን በጉበታችን ላይ ጉዳት እንዳይደርስ ይከላከላል። የቡናው ሌላው አስገራሚ ጥቅሙ በጉበት ውስጥ የሚፈጠረውን የካንሰር ሕዋሳት እድገትን የመግታትና የመከላከል ከፍተኛ ብቃት ያለው መሆኑ ነው። በቡና ውስጥ የሚገኙት ካፌንና ካፌስቶል የተባሉ ውህዶች የጉበት ሴሎችን ተፈጥሯዊ የመከላከል አቅምን በማነቃቃት አደገኛ የሆኑ መለዋወጦችንና እጦችን ቀድሞ ያጠፋቸዋል። ሆኖም ግን ይህንን ጥቅም ለማግኘት ቡና ያለ ስኳር፣ ያለ ወተትና ያለ ምንም ሰው ሰራሽ ማጣፈጫ በንጹህ ጥቁርነቱ መጠጣት አለበት። ስኳርና ክሬም በራሳቸው በጉበት ላይ ተጨማሪ የስብ ጫና ስለሚፈጥሩ የቡናውን ተፈጥሯዊ ጥቅም ሙሉ በሙሉ ያጠፉታል። በቀን ውስጥ ከ2 እስከ 3 ሲኒ የሀገር ውስጥ ቡና መጠጣት ለጉበት መታደስና መጥራት ትልቅ አስተዋጽኦ ያደርጋል። ሶስተኛ፣ አጃ። ነጭ አጃና እንደ ገብስ፣ ስንዴ ያሉ ሙሉ ጥራጥሬዎች ቤታ ግሉካን የተባለ እጅግ ጠቃሚና ንቁ የሆነ የሚማማ የፋይበር አይነት በውስጣቸው ይዟል። ይህ ልዩ ፋይበር በሰውነታችን ውስጥ በተለይም በጉበታችን ዙሪያ የሚከማቸውን
መጥፎ ኮሌስትሮልንና ትሪግሊሰራይድ የተባለውን ስብ የማቅለጥና የማስወገድ ትልቅ ተልዕኮን ያከናውናል። ሙሉ ጥራጥሬዎችን አዘውትሮ መመገብ ጉበታችን በቀላሉ ስብን ሰብሮ ወደ ኃይል እንዲቀይረውና በሴሎች ውስጥ ምንም አይነት አላስፈላጊ የስብ ክምችት እንዳይኖር ያደርጋል። እነዚህ ምግቦች በውስጣቸው ባለው ከፍተኛ የፋይበር መጠን የምግብ መፈጨት ሂደትን በማስተካከል በጉበታችን ላይ የሚደርሰውን ጫና በከፍተኛ ሁኔታ ይቀንሳል። የምግብ መፈጨት ሲስተካከልና ከሆድ ውስጥ ቆሻሻ በፍጥነት ሲወገድ ወደ ጉበት የሚሄደው የመርዛማ ኬሚካሎች መጠን ይቀንሳል። ይህም ጉበት ከመጠን በላይ እንዳይጨናነቅና እንዳይዝል ያደርገዋል። ይህ እረፍት ደግሞ ጉበታችን በ18 ሰዓታት ሆነ በረጅም ጊዜ ውስጥ ራሱን ሙሉ በሙሉ እንዲያድስ፣ ሴሎቹን እንዲጠግንና የማጣራት ስራውን በነፃነት እንዲሰራ ትልቅ አስተዋጽኦ ያደርጋል። በተጨማሪም ጥራጥሬዎችና አጃ በደማችን ውስጥ ያለውን የስኳር መጠንን የማመጣጠንና የኢንሱሊን መቋቋምን የመከላከል ልዩ ተፈጥሯዊ ብቃት አላቸው። የደም ስኳር መጠን ሲዛባ ትርፉ ስኳር በቀጥታ ወደ ጉበታችን በመሄድ ወደ ስብነት ይቀየራል። ይህ ደግሞ ለጉበት ስብ በሽታ ዋነኛው መንስኤ ነው። አጃን መመገብ ግን ስኳር ቀስ በቀስ ወደ ደማችን እንዲገባ በማድረግ ጉበታችን ድንገተኛ የስኳርና የስብ ጫና እንዳይከሰትበትና ሁል ጊዜ በተረጋጋ ሁኔታ ስራውን እንዲሰራ ያግዘዋል። አራተኛ፣ አረንጓዴ ቅጠላቅጠሎች። በሀገራችን ገበያ በሰፊው በቀላሉ የሚገኙት እንደ ጎመን፣ ቆስጣ፣ ሰላጣና ሰናፍጭ ቅጠል ያሉ አረንጓዴ አትክልቶች ለጉበት ጤና እጅግ መሰረታዊ የሆኑ የተፈጥሮ ስጦታዎች ናቸው። እነዚህ ቅጠላቅጠሎች ክሎሮፊል የተባለ አረንጓዴ ቀለም በውስጣቸው በከፍተኛ መጠን ያዙ ሲሆኑ ይህ ንጥረ ነገር በደማችን ውስጥ ያሉትን አካባቢያዊ መርዞችንና ኬሚካሎችን በመምጠጥ ወደ ጉበታችን ከመድረሳቸው በፊት ኒውትራላይዝ ማድረግ ወይም የማክሸፍ አቅም አላቸው። እነዚህ አረንጓዴ ቅጠሎች ጉበታችን አንቲኦክሲዳንቶችን በከፍተኛ መጠን እንዲያመርት ታግዘዋል። ይህ ቅመም ጉበታችን ከባድ የሆኑ ኬሚካሎችንና መድኃኒቶችን ሰብሮ ከሰውነታችን እንዲያስወጣ የሚረዳው ዋና መሳሪያ ነው። በመሆኑም ጎመንና ቆስጣን በብዛት በምንጠቀምበት ጊዜ ጉበታችን ማንኛውንም መርዝ የመከላከልና ራሱን የማደስ አቅሙ በከፍተኛ ደረጃ ያድጋል። በተጨማሪም አረንጓዴ ቅጠላቅጠሎች በውስጣቸው የሚገኙት ተፈጥሯዊ ሰልፈር ውህዶች ጉበትን የስብ ክምችቶችን እንዲያቀልጥና የደም ዝውውርን እንዲያሻሻል ትልቅ እገዛ ያደርጋል። እነዚህ ምግቦች ዝቅተኛ ካሎሪና ከፍተኛ ውሃ ያላቸው በመሆኑም ጉበታችን ላይ ምንም አይነት የክብደት ጫናን አይፈጥሩም። ይልቁንም የጉበት ቲሹዎች ሁል ጊዜ ንቁና ጤናማ ሆነው እንዲሰሩ ያገዛል። አረንጓዴ አትክልቶችን አዘውትሮ መመገብ የጉበትን ዕድሜ ከማደስ ባለፈ አጠቃላይ የቆዳ ጤንነትንና ብሩህነትን ያመጣል። እነዚህ አትክልቶችን በምናዘጋጅበት ጊዜ ጥቅማቸው እንዳይጠፋ ከመጠን በላይ አለማብሰል እጅግ ወሳኝ ነው። የተወደዳችሁና የተከበራችሁ ክቡራን ተመልካቾቼ ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ያላችሁን ሀሳብና አስተያየት በኮመንት ሳጥን ላይ አስቀምጡልኝ። በተረፈ በሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።